So አራተኛው ፓርት ላይ ነው ያለነው። አራተኛው ፓርት ላይ አራተኛውና አምስተኛው ክፍል ፈንዳሜንታሊ እንዲያረግ ያሰብኩት እዚህ ውይይታችን ላይ በፊት ጥቅል የሆኑ አመለካከት ዙሪያ ያሉ ፖለቲካ ማህበር ምናምን ነገሮች ነበሩ ስናይ ነበሩ እና በዛ ሁኔታ ላይ ፖለቲካ ማለት ነው እንዴት ነው ፖለቲካል ፓርቲሲፔሽናችንን የምናየው ምናምን። አሁን የሚቀጥሉት ሁለት ፓርቶች ይሄ 21ኛው መቶ ክፍለ ዘመን የምንለው ጊዜ አሁን ያለንበት ዓለም ያለችበት ሁኔታ ምንድን ነው? የድሮ አይነት ፖለቲካ እንዲጫወት የሚያደርግ ነው ወይስ የተቀየሩ ነገሮች አሉ? the way we behave, the way ፖለቲካ የምናካሄድበት መንገድ መቀየር ያለብን እንደ በፊቱ አይሶሌትድ አይደለንም። ከዓለሙ ጋር ነው የምንኖረው። ኤኒቲንግ በዓለም ደረጃ ያለው ነገር አፌክት ያደርገናል። ስለዚህ ዓለም ያለችበት ሁኔታ ተረድተን እኛ ጋር ሊያመጣ የሚችለውን ቻሌንጅ በተወሰነ ደረጃ አውቀን then እንዴት አድርገን ብንቀዝፍ ነው ይሄ በዋናነት እንፈልጋቸዋለን የምንላቸውን ቅድም ያስቀምጥ ነው የተረጋጋ ሀገር የሚያደርግ ኢኮኖሚና ኤኩዊታብል የሆነ ዲስትሪቢዩሽን ያለው ነፃነት ያለው ሀገር እንድንሆን ብንፈልግ የምንሄድበትን አካሄድ ይሄ ዓለም ላይ ያለው ሁኔታ በምን መልክ ይቀይረዋል? ምንድነው አጀስት ማድረግ ያለብን? ወይ ፖለቲካን በምናካሄድበት መንገድ የሚለው ነው የመጀመሪያው። ሁለተኛው ደግሞ እንደዛ አይነት ፖለቲካ ለማካሄድ ሲፈልግ ሀገራችን አሁን ያለችበት ሁኔታ ውስጥ የሚገጥሙን ኢሹዎች ምንድን ናቸው? ነገሮችን ቀላል የማያደርጉብን ተግዳሮቶችም ከሆኑ ኦፖርቹኒቲዎችም ካሉ እነኛ ኦፖርቹኒቲዎች ምንድን ናቸው ብለን የመጨረሻው ፓርት ላይ እንደርሳለን። የመጨረሻው ፓርት ላይ ሪሊ ፈንዳሜንታሊ በአጭር ለማቅረብ የፈለግኩት so given all this ይህን ሁሉ ነገር ካየን በኋላ how should we behave politically? አሁን ባለው ሁኔታ ፖለቲካል ቢሄቪየራችን ምን መሆን አለበት የሚለውን ብዬ ጨርሳለሁ። ከዛ በኋላ የሚቀጥለው ሳምንት ውይይት ይሆናል። so ዓለማችን አሁን ያለችበት ሁኔታ ወደፊት ስናይ በሰው ልጅ የሚገጥሙት ተግዳሮቶች እኛንም ሊገጥሙ የሚችሉ ተግዳሮቶች ኦፖርቹኒቲዎች ካሉ ኦፖርቹኒቲዎቹ ምንድን ናቸው? ዓለም ምን ሁኔታ ላይ ነው ያለችው? ብዙ ጊዜ በተለይ በኢኮኖሚክስ አመለካከት በተለይ ዴቨሎፕመንት በሚባለው አገሮች እንዴት ያድጋሉ እንዴት ይበለጽጋሉ ምናምን በሚባለው ፊልድ በጣም የሚታወቅ አንድ ደብሊው ሮስቶ የሚባል ቲንከር አለ እና የዓለም ኦር የሰው ልጆች ሂደት አንድ አይነት የሆነ በዓለም አቀፍ ደረጃ አንድ አይነት የሆነ ሂደት ነው የሚሄደው ብሎ ያምናል እና 5 ስቴጆች አሉ። በ5 ስቴጆች ያልፋል የሰው ልጅ ይላል እና እነኚህ እሱ የሚላቸው 5 ስቴጆች የመጀመሪያው ትራዲሽናል ማህበረሰብ ትራዲሽናል ምንድነው? ባህላዊ የሆነ ማህበረሰብ ድሮ የነበረው አይነት አይደለም ወይ ሃንተር ጋዘረር ኦር ምንም ከኔቸር ጋር እንደው ዝም ብሎ እንትን ብሎ ምንም ኔቸርን በጣም ለራሱ በሚሆን መልክ አድርጎ ሳይሆን ዝም ብሎ የሚኖር አይነት ሁሉም ሶሳይቲ በዛ ስቴጅ ያልፋል። መጀመሪያ ላይ እንደዛ ነበር ይላል። ከዛ ይቀጥልና የሚቀጥለው ስቴጅ ላይ ሰው ሲሄድ የሚሄደው ወደ ለመምጠቅ ለመብረር የሚያስፈልግ ፕሪኮንዲሽን የሚለው አይደል መሟላት ያለባቸው ነገሮች አሉ እና ህብረተሰብ መዘጋጀት ይጀምራል። ከዛ ከትራዲሽናል ሶሳይቲ ሲወጣ እዚህ ፕሪኮንዲሽን ቱ ቴክ ኦፍ ላይ ይደርሳል። ፕሪኮንዲሽን ቱ ቴክ ኦፍን በዝርዝር ያወራዋል። ምን ያስፈልጋል እንደዛ ለመብረር
የሚያስፈልግህ ልክ አውሮፕላን ነዳጅ ምን እና የተወሰነ ፍጥነት ምናምን ያስፈልገዋል አይደለም ቢፎር ኢት ቴክስ ኦፍ ልክ እንደዛ የሚሄድበት ቦታ አለ የሚሄድበት ደረጃ አለ ያ ደረጃ ለቴክ ኦፍ ዝግጅት ለመብረር ዝግጅት የሚደረግበት ስቴጅ ነው ይላል እሱን ፕሪኮንዲሽን ፎር ቴክ ኦፍ ይላል ከዛ ቴክ ኦፍ ያደርጋል ይላል ሶስተኛው ደረጃ ላይ በቃ ያልፋል ከዚህ ከድህነትና እንትን ከምናምን ወጥቶ አምልጧል በቃ ወደ ዘመናዊ ወደ ሰለጠነ ወደ ኢኮኖሚካሊ ወደ በለጸገ እንትን ሄዷል ማለት ነው በቃ ቴክ ኦፍ አድርጓል አይመለስም አንዴ ወደዛ ከሄደ በኋላ ከዛ በኋላ ያ ቴክ ኦፍ ዘ ድራይቭ ቱ ማቹሪቲ ይለዋል በቃ የሚረጋጋበትና ባዘቦት እንትን ኑሮ ላይ የገባበት ነው ትንሽ ኢንች እያደረገ ይሄዳል በጣም ፋስት የሆነ ግሮዝ ምናምን አይደለም የምትጠብቀው አይታችሁ እንደሆነ በጣም ብዙ ያደጉ አገሮች ከ2 ከ3 ከ4% በላይ እድገት የሚባል ነገር ሬር ነው የለም ከታች ነው ይሄ መጀመሪያ ወደዛ ወደ ቴክ ኦፍ ለመሄድ ስትል ነው ቢኮዝ ብዙ ነገሮች በፊት ማታረጋቸውን ነገሮች ማድረግ ስለምትጀምር የበለጠ ትፈጥናለህ ከዛ ዘ ሞስት ኢንትረስቲንግ ቲንግ መጨረሻ ላይ የት ጋር ነው የሚደርሰው የሰው ልጅና በቃ ጠገብኩ በቃኝ የሚለውን እንትን ይለዋል the age of high mass consumption በቃ ሰው ከዛ በኋላ ከፍተኛ የሆነ ፍጆታ እየተጠቀመ መኪናውን እየነዳ እየበላ እየጠጣ ጥሩ ቤት ውስጥ እየኖረ ምን ይያል በቃ life becomes about consuming ከችግር መላቀቅ በቃ ችግር ከሚባል ነገር ተላቀህ more and more ማስ ኮንሰምፕሽን ይሄ ያ ደግሞ ኮንሰምፕሽን የተወሰኑ ሀብታሞች ሳይሆን ሶሳይቲ ውስጥ ያለው በሙሉ reach a stage where high level of consumption ላይ ይደርሳል ያ በቃ ያለቀለ ኒርቫና ማለት እሱ ነው መንግስተ ሰማያት ሌላ የሚመጣ መንግስተ ሰማያት የለም እሱ እዛ ጋር ከደረስ ይቅርታ እሱ ነው ማወራው እኔ ስለ ራሴ አይደለም ማወራው የሚለውን ነው ማለት so these are the stages የሰው ልጅ የሚያልፉና ሁሉም ህብረተሰብ በዛ ያልፋል ስለዚህ just a matter of ማን ቀድሞ ጀመረው ማን ይቀጥላል ነው እንጂ so አንዳንድ ጊዜ የሚባለው አለ የሀብታም ሀገሮች የደሃ ሀገሮችን የወደፊት ምንነት ያሳያቸዋል ይላሉ you know አሜን በተወሰነ ደረጃ ምንም አበሻም በሙሉ ወስደህ እንደው ድምጽ ስት ከምትለው አሜሪካ ሄድ ብትለው አብዛኛው ዛት ሰት የመጨረሻው እንትን እሱ ነው ብሎ ነው የሚያስበው አይደለም አሁን ትንሽ ኩዌስችን ከሌለው በቃ those are the images that we want to reach or all the ሀገሮች የሚሄዱበት ነው እና አንዳንዶቹ ቢቀድሙም don't be too worried you would get there እንትኖቹ እነኛን ስቴጆች ለመድረስ የሚያስፈልጉህን ነገሮች ማድረግ ብቻ ነው so ይሄ linear view of የሰው ልጅ ህይወት ይባላል ወጥ የሆነ አንድ በመስመር ላይ የሚሄድ የሰው ልጅ እንትን ነው የሚል አመለካከት አለ በሌላ በኩል አንዳንዶቹ አትቀልድ ይላሉ ዓለምን በዚህ የታሪክ አቅጣጫ ወስደህ እንደዚህ ሊኒየር በሆነ መንገድ የምታወራው ብዙ ሀገሮች የደረሰባቸውና የሄዱበትን ነገር አታውቁም ወይ እናንተ እኮ ሌሎቹ ሀገሮች እኮ በሚያድጉ ጊዜ ሌላውን እየተጫኑ እየረገጡ ኮሎናይዝ አድርገው በእነሱ ሪሶርስ እየተጠቀሙ ምናምን ነውና ዝም ብለው ወደዛ ይሄዳሉ የምትለው ነገር አይደለም የእያንዳንዱ አገር የራሱ ትራጀክተሪ የሚያመጣው ኢፌክት አለ እና ከዚህ ውስጥ አንዱ ይሄ የማይሰራበት ምክንያት ዲፔንደንት ዴቨሎፕመንት ይሄ በሌላው ላይ ጥገኛ የሆነ የእድገት ሂደት ይዞ የሚመጣቸው የራሳቸው ችግሮች አሉ ሶስተኛ ዓለም ሀገሮች ውስጥ አሁን ያለው ችግር አንተ እንደምትለው ዝም ብለው ወደዛ የሚበሩ ሳይሆኑ ኦሬዲ ይሄ ጥገኛ መሆናቸው የፈጠረባቸው እንዳያድጉ የሚከለክላቸው እንትን አለ ስለዚህ እሱን ሂስቶሪካል ሪያሊቲ ያንን የታሪክ እንትን ካላየህ ዝም ብሎ ዓለም የምትሄድበት ዳይሬክሽን ይሄ ነው የሚል ናኢቭ የሆነ የዓለምን ሁኔታ በደንብ ያልተረዳ ነው የሚል ነው now so አሁን ለኛ የዓለማችን አሁን ያለችበት ሁኔታ ምንድነው የሚያደርገን የሚለውን ነገር ስናይ
ዝም ብሎ ይሄ ሂስቶሪካል ትራጀክተሪው ምን ይሆናል የሚለው ብቻ ሳይሆን ራይት ናው በወርልድ ውስጥ ያለው ሁኔታ ምንድነው ለሚለው ይሄ የነ ሮስቶ አይነት አመለካከት ያላቸው ኦር ባላንስ የሆነ ቪው አለን የሚሉት ዓለማችን ሁሌም ቢሆን በአንድ በኩል የሰውን ልጅ ህይወት እያሻሻሉ የሚመጡ የስልጣኔ ሂደቶች ውስጥ ትሄዳለች። ይሄ ማለት ሁሉም የዓለማችን ክፍል በአንድ አይነት በአንድ ፍጥነት ይሄዳል ማለት አይደለም። የተለያየ እንትን ነው የሚኖረው። ግን ያ በአንድ መልኩም ነው በሌላ ወደፊት የመገስገስ እንትን ነው። ዓለማችን ወደፊት ነው የምትሄደው። ሁሉ ጊዜ ችግሮች ይኖራሉ ምናምን ችግሩን እያለፈች ግን she goes to the next stage ሶ ሮስቶ የሚለው አይነት ወደ እንትን የሚሄድ ሁሉም እንደዛ ነው። እንትኑ ሊለያይ ይችላል፣ ፍጥነቱ ሊለያይ ይችላል። ሰም ሀገሮች ቀድመው ሊሄዱ ይችላሉ፣ አይችሉም የሚሉ ሞር ኦፕቲሚስቲክ የሆኑ ቴክኖሎጂ ችግሮች እንኳን ቢኖሩ ቴክኖሎጂ ይፈታልናል፣ ቴክኖሎጂ እነኛን ችግሮች እየፈታ ወደ ተሻለ ቦታ ይወስደናል ብለው የሚያምኑ አሉ። እነኚህ አንዳንድ ጊዜ ቴክኖሎጂካል ዲተርሚኒዝም የሚባል የቴክኖሎጂ ሁሉን ነገር ይፈታዋል፣ ሁሉን ነገር እንትን ያለው የሰው ልጅ ደግሞ የቴክኖሎጂ እየተቀየረ ሲሄድ ወደ ላቀ ነገር እየሄደ ነው ብሎ የሚያስብ ግሩፕ አለ። you can call them the optimists ይሄ ተስፈኞቹ ሁሉ ነገር ጥሩ ይሆናል ብሎ የሚያምኑ ሰዎች አሉ። በሌላ በኩል ግን ያለው የለም ይሄንን እንደሌላው ከዚህ በፊት የሰው ልጅ እንደሄደበት የታሪክ ሂደት አርጋችሁ አትዩ፣ በጣም ለየት ያለ ሁኔታ ነው ዓለማችን ላይ እየመጣ ያለው። 21ኛው መቶ ክፍለ ዘመን ዓለማችን ላይ ይዞ የመጣው መዓት ለመጀመሪያ ጊዜ ነው እንደዚህ ነገሮች ሁሉ ተሰብስበው የሰው ልጅ ላይ የመጡት። ሆኖ አያውቅም ከዚህ በፊት። አሁን ፕራይመሪሊ አራት መሰረታዊ የሆኑ ቀውሶች በአንድ ላይ ተደማምረው መጥተውብናል ይላሉ። ፖሊ ክራይሲስ ይሉታል። ይሄ ፖሊ ክራይሲስ ከዚህ በፊት የሰው ልጅ ብዙ ክራይሲሶች ይገጥሙታል። ጦርነቶች ውስጥ ይገባሉ፣ ወር ምናምን መሬት መንቀጥቀጥ ሊኖር ይችላል። ዲስ ኢሾች አሉ። እነሱን እያለፈ በቴክኖሎጂ ሞር በምንም እንትን እያደረገ ይሄዳል። አሁን ግን ራሱ ሰርቫይቫሉን ጥያቄ ውስጥ የሚከቱ እንትኖች ነው እየመጡ ያሉት በሰው ልጅ ላይ። የሰው ልጅ ሊቀጥል ይችላል አይችልም የሚል ጥያቄ ነው እየተነሳ ያለው ዓለም እየሄደችበት ያለችው። ከዚህ በፊት ስለ ዓለም ስናስብ የነበረበት መንገድ ሁሉ መቀየር አለበት። ይሄ አሁን ስለ እድገት ስለ እንትን የምናስብ የነበረው አሁን በዛ አመለካከት ልናይ አንችልም። እና እነኚህ አራት ሜጀር ክራይሲሶች አሉ በምድራችን ላይ የምናያቸው። እና ይሄ ደግሞ እንግዲህ ከሁለቱ የትኛው ይሻላል የሚለውን አመለካከት ይዞ ሞር ይሄ ሪሊ በተጨባጭ ያለው ይሄ የክራይሲስ ፒሪየዱ ነው የሚሉ ሰዎች የሚሉት እርግጥ ከሆነና ሁለቱም እነኚህ አራት ክራይሲሶች ፊልም እናደርጋቸው ሪል የሆኑ ክራይሲሶች ከሆኑ then ያ ክራይሲስ ባለበት ዓለም ውስጥ የምናካሄደው ፖለቲካ ምን አይነት ነው መሆን ያለበት? እንደ ድሮ ነው ወይንስ እነኚህ ክራይሲሶች አመለካከታችንን አካሄዳችንን ሊቀይሩ የሚችሉበት ሁኔታ አለ የሚለው ነው እንግዲህ ዋና ጥያቄ ነው። ትንሽ ፈጠን እያልኩ ለመሄድ ነው። የመጀመሪያው ክራይሲስ የሚሉት የርዕዮተ ዓለም ቀውስ የሚባሉ ሚኒንግ ከዚህ በፊት ቅድም ሄጄበታለሁ፣ ብዙ በዝርዝር አልሄድበትም። የዓለምን ሕዝብ የገዙ ዓለምን ማነቃነቅ የሚችሉ ህብረተሰብን አሰልፈው ወደ አንድ እንቅስቃሴ መውሰድ የሚችሉ ዋና ዋና አይዲዮሎጂዎች ኮምፕሌክስ የሆነውን ዓለም ጠበብ አድርገው ሊገባን በሚችል ሲምፕል በሆነ መንገድ ይዘው እሱን ይዘን የምንሄድበት የነበረው ፒሪየድ ያ ፒሪየድ አልቋል። አሁን አይዲዮሎጂ የለም። ሁሉም አይዲዮሎጂዎች ሲሪየስ የሆነ ክራይሲስ ውስጥ ናቸው ያሉት። ያ ማለት የሰውን ልጅ የሚያሰባስብ አመለካከት እየጠፋ ነው። አንድ አይዲዮሎጂ ሊበራል ብለህ ያ ሊበራሊዝም እንደ በፊቱ ሁሉንም ችግር ይፈታልኛል ብለህ የምትሄድበት ጊዜ አይደለም።
ሁሉም ፕሮብሌማቲክ የሆኑ አይዲዮሎጂዎች እንደሆኑና ሁሉም ያን ያክል ህብረተሰብን መግፋት የሚችሉ አይዲዮሎጂዎች አይደሉም። በኮሙኒዝም የሚሰለፍ በጣም ጥቂት ሰው ነው ያለው። አሁን ለኮሙኒዝም ብሎ ህይወቴን እሰጣለሁ የሚል I really don't know how many people there are anymore. At one point we all did. ፋሺዝም ከሁለተኛ ዓለም ጦርነት በኋላ በፋሺዝም ናሽናሊስት የሆነ ዓለምን እንትን ብሎ ወደፊት ሄዳለሁ የሚል ሰመብዶች ይኖራሉ። ማርጂናል የሆኑ እንትኖች ግን ሪሊ ትልቅ የህብረተሰብ ማሰባሰቢያ አፍህን ሞልተ ፋሺስት ነኝ ምረጡኝ ኦር ፋሺስት ነኝ ልግዛ ብትል ጤነኛ አይደለም ነው የምትባለው። ሶ ኢቭን ፋሺስት እንኳን ሆነ በተግባር የምታወራው ግን እሱን አይደለም የሚሆነው። ራይት አሁን ትራምፕ እንደሚያወራው አገርን ትልቅ እናደርጋለን ግን ዴሞክራሲ ምናምን ነገር ሶ all the behaviors that he have is a fascist behavior. He has a very important group of followers, but at least openly ወጥተህ I am a fascist ልክ እነ ሙሶሎኒ ሲሉ የነበረው ወይም ሂትለር ሲል እንደነበረው እንትን እየደበደበ I am የሚሉበት አይደለም የኔ ሞራዛን አይዲዮሎጂ። ኮሙኒዝም እንዳልኩት ሊበራሊዝም ሲሪየስ የሆነ ክራይሲስ ውስጥ ገብቷል። ቅድም ተናግሬያለሁ የሊበራሊዝም ክራይሲስ የምንላቸው ነገሮች ሶ ምናልባት የቀረው እንደው አሁንም እንደው ትንሽም ቢሆን በአይዲዮሎጂነት የማታየው በነገራችን ላይ በእነኚህ በእያንዳንዳቸው ላይ አንዳንድ ጥያቄዎች አሉ የማነሳቸው። ለምሳሌ ኮሙኒዝም ሪሊ ተቀባይነት የለውም ወይስ አሁንም አሉ እንደ ኢህአፓ ያሉ አቤ የገባበት አይነት ይኑር አይኑር ኮሙኒዝም ይሁን አይሁን ባናውቅ ግን እነኚህን አይዲዮሎጂዎች ስታዩ አብሮ እንድታዩ የፈለኩት ኢን ተርምስ ኦፍ እንትን ነበር ወይ እነኚህ እኛ ሀገር ነበር ወይ እኛ ሀገር ምን አይነት እንትን ይዘው መጡ አሁንስ አሉ ወይ እያልን እያየን እንድንሄድ ነው። በት ሜን ሜሴጁ ሞር ኦር ሌስ እነኚህን እንትን የሚያደርግ የለም። የመጨረሻው ይሄ እና ሰፋ ያለ ውይይት ይፈልጋል ያልኩት የፕራግማቲዝምን ነው። ፕራግማቲዝምን ሰፋ ያለ እንትን ይፈልጋል ያልኩት እንደ አለፉት አይዲዮሎጂዎች በቃ ፈርሷል የሚባል አይደለም። ኢን ፋክት ኢት ኢዝ ቢካሚንግ ሞር አይዲዮሎጂ ያልሆነ ፍልስፍና እየሆነ ነው። ኢን ዘ ሴንስ ዛት ኖ እንደዚህ ህብረተሰቡ ሁሉ እኩል እንዲሆን እንደዚህ ነፃነት ምናምን ያለበት ምናምን አይልም። የሚሰራ ነገር ብቻ እናርግ whatever works is good የሚለው አሁን ብዙ አገሮች የት ጋር ትቆማለህ ብትዩ ብለሽ ብትጠይቂው አይ እኔ አምኖት ከዚህም አይደለም ከዛም አይደለም እኔ አም ፕራግማቲክ የሆነ እንትን እከተላለሁ ነው እንግዲህ just becoming more fashion ሆኗል። ኢትዮጵያም ውስጥ ቅድም እንዳልኩት እንትን ይላል። ይሄንን we can have a discussion ልናካሄድበት እንችላለን። ግን ብዙ ጊዜ ላጠባልጅ አልፈልግም። በዚህ በአይዲዮሎጂ ዙሪያ ቅድም እንትን ነው ግን ለጥያቄ እንደው በጭንቅላታችሁ ብትይዙት ጥሩ ነው ያልኩት በሀገራችን ፕራግማቲዝም እንደ ርዕዮተ ዓለም ተግባራዊ ሆኖ ያውቃል ወይ? አሁን ያለው መንግስት ይህን አካሄድ የሚከተል ይመስላል ወይ? ብዙ ጊዜ በአመለካከት ደረጃ ጠቅላይ ሚኒስትሩ ሲገፋው ይታያል። ይሄንን በመጽሐፎቹ መደመርን ምናምን ነገር ብታዩ this is what he is pushing እና ምን ያህል ሌጂቲሜት ነው ኮምፔር ቱ ሴኛ እንከተላለን ከምንለው is ሁለተኛውና ፕሮባብሊ the most important ከኛ ጋር ዳይሬክትሊ የተያያዘው ሁለተኛው የዓለማችን ቀውስ የዓለም የፖለቲካ ስርዓት የወርልድ ኦርደር የምንለው እንትን ላይ ያለው ቀውስ ነው። ይሄ on a daily basis ሚዲያ ከተከታተላችሁ ዓለም ውስጥ የሚሆነውን ነገር ካያችሁ ከዚህ በፊት የምናውቀው የነበረው ኦርደር ሞር ኦር ሌስ እንደሌለ ታያለ። ናው ዓለማችን የሄደችበትን ፕሮሰስ ብናይ ይሄ እንግዲህ ወርልድ ኦርደር የምንለው በነገራችን ላይ በአገሮች መካከል ያለውን ግንኙነት በአጠቃላይ በኢኮኖሚ ዙሪያ ያለው እንትን ሚሊተሪ ካፓሲቲ እና የሴኩሪቲ ጥያቄ ምናምን በሙሉ አሁን የበላይነት ይዞ የነበረው ይሄ አንዳንድ ጊዜ
ሩል ቤዝድ ወርልድ ኦርደር የሚሉት ይሄ ከሰከንድ ወርልድ ዋር በኋላ ሁለተኛ ዓለም ጦርነትን ከተሸነፉ በኋላ አሸናፊዎቹ ኢንስቲትዩሽናላይዝ ያደረጉት የዓለም ኦርደር አለ። ዩናይትድ ኔሽንስ የፖለቲካና የሴኩሪቲ ጉዳይን አሸናፊዎቹ ቪቶ ፓወር እንዲኖራቸው አድርገው አምስቱን፣ የተቀረው ደግሞ ሁሉም አንዳንድ ድምፅ አለው ግን ያወራል እንጂ እንትን አያደርግም። ዋና ኪ የሴኩሪቲ ኢሹዎች ኢዝ ገነ ቢ ዲተርሚንድ ባይ ሴኩሪቲ ካውንስል አሜሪካ፣ ቻይና፣ ራሽያ፣ እንግሊዝ እና ፈረንሳይ ቪቶ ፓወር ያላቸው ድምፅ የሚሽሩበት የዓለም አቅጣጫ ምንድን ነው የሚለውን ነገር በሚመለከት ያ ሴኩሪቲ ካውንስል ከወሰነ በዓለም ሕግ ላይ የተወሰነ ነገር ነው። ናው በኢኮኖሚው ዙሪያ አገን ከ1945 በኋላ እንትን የተባለው የብሬተን ውድስ ኢንስቲትዩሽንስ የሚባሉት ኒው ሃምፕሻየር ብሬተን ውድስ ላይ ቁጭ ብለው የሰሯቸው ይሄ የዓለም ባንክና የዓለም የገንዘብ ድርጅትን የፈጠረው እንትን ነው። እሱም ፈንዳሜንታሊ የተወሰነ ፕሪንሲፕል ይዞ አገሮች የተወሰነ ኮንትሪቢዩሽን ለዛ እንትን አድርገው ድምጹን እንደ ዩኤን ሁሉም ጀነራል አሴምብሊ አትሊስት ዩኤን ላይ ሁሉም እያንዳንዱ ሀገር በአገርነቱ ብቻ አንዳንድ ድምጽ ነው ያለው አይደለም። ኢን ዲስ ኬዝ ኮንትሪቢዩት ባደረግከው መሰረት ነው ድምጽህና በዛ ጊዜ ሀብታም የነበሩት እና አሜሪካ ምናምን ትላልቅ ድምጽ ስላላቸው የዓለምን የኢኮኖሚ የሚዘውሩበት መንገድ የነበረው ያ ነው። ሌላ ኢምፖርታንት የሆነ የዚህ የወርልድ ኦርደሩ ኢንስቲትዩሽን ይሄ ወርልድ ትሬድ ኦርጋናይዜሽን ቢሆን የዓለም የንግድ ድርጅት የሚባለው ነው። የዓለም የንግድ እንቅስቃሴ በምን መልክ መሆን አለበት የሚለው ህግን ሩል ኦፍ ያንን የሚተገብረውን ህግ እንትን የሚልበት ይሄ ሲስተም ከ1945 ጀምሮ ሞር ኦር ሌስ እስከ 2008 ድረስ ፈንዳሜንታሊ ቻሌንጅድ ያልሆነ ሲስተም ነበር። 2008ን ሜቢ እንደ አንድ መለያ ፖይንት አድርገን የምንወስደው ታውቃላችሁ፣ በ2008 ዓመተ ምህረት የተፈጠረውን የፋይናንሻል ክራይሲስ የፋይናንሻል ክራይሲስ ያንን እዛ ሲስተም ላይ የነበረውን ኮንፊደንስ ፈንዳሜንታሊ አንደርማይን ያረገበት ፒሪየድ ግን አራውንድ ከ2001 2002 ጀምሮ እስከ 2001 ድረስ አክቹሊ የሴኩሪቲ ካውንስሉ ያልደገፈው ምንም አይነት ጦርነት ኢሌጂቲመት ነው የሚባል ለመጀመሪያ ጊዜ ጉልበተኛ የሚባል ሀገር ሴኩሪቲ ካውንስል ያልወሰነውን ውሳኔ ጥሶ ኢንቬድ ያደረገበት ፒሪየድ 2001 የአሸባሪዎቹ ጥቃት ደረሰ 9/11 የምንለው የወርልድ ትሬድ ሴንተር ላይ ዜን እሱን እንትን ለማድረግ ኦሳማ ቢን ላደንን ለመያዝ እንትን እናደርጋለን ተብሎ አፍጋኒስታን ላይ ጦርነት ተደረገ። አፍጋኒስታን ላይ ጦርነት ሲደረግ ዩናይትድ ኔሽንስ ደግፏል። ሶ ኢት ዋዝ ሌጂቲመት እንትን። ከዛ ቀጥሎ ግን አሜሪካኖች ግሎባል ሲስተሙን ኮንትሮል ማድረጋቸውን ለማረጋገጥ ብለው they did a second war ኢራቅ ላይ በፎልስ ፕሬሚስስ የኢንተርናሽናል ኮሚኒቲው ሳይፈቅድ ሴኩሪቲ ካውንስሉ እምቢ ባለበት ሁኔታ ያንን ጦርነት አደረጉ። they broke the most sacred የነበረውን የዛ ሲስተም ህግ ሰበሩት። ከዛ በኋላ 2008 ይሄ የኢንተርናሽናል ፋይናንሻል ሲስተሙ ብሬክ ሲያደርግ the confidence in the financial institutions, the financial architecture of that period again significantly strain ውስጥ ገባ። there is a third thing that was created ከዛ በኋላ which now ይሄ የሴኩሪቲ አርኪቴክቸር አንዱ ስትሬን ውስጥ የገባው 1991 ላይ ነው። የሶቪየት ዩኒየን ሲፈራርስ ይሄ በኮልድ ዋር ጊዜ የነበረውን የሁለቱን አገሮች የሁለቱን ፓክቶች ዋርሶ ፓክት እና ኔቶ በሁለቱ በኩል የነበሩት
ባላንስ ተደራርገው የሚኖሩበት እንትን ነበር። ሶ ሁሉም የደገፉት ነገር ነው በሴኩሪቲ ካውንስል ውስጥ የሚያልፈው። ሴኩሪቲ ካውንስል ካልደገፈው ወይም አንዳቸው ከተቃወሙት አያልፍም። ዜርፎር ያ በተወሰነ ደረጃ የዓለምን የሴኩሪቲ ኦርደር በደንብ አድርጎ ይዞት ነበር። 91 ላይ ግን ሶቪየት ሲፈርስ ያ ሁለት ፖል የነበረው የዓለም እንትን ወደ አንድ ፖል ተቀየረ። ዩኒፖላር ሞመንት ይሉታል። የዓለማችን የሴኩሪቲ አርኪቴክቸር አንድ ዘንግ ላይ ቆመ። የአሜሪካ እንትን ላይ ቆመ። አክቹአሊ ዛትስ ዋይ በኢራቁም ጦርነት ጊዜ በኋላ ላይ ይሄ ነገር አላውድ የሆነው ኢዝ ሲምፕሊ ቢኮዝ ራሽያ ማን ይሰማታል? ጀስት ስሞል ኢትስ ኖ ሞር ቢግ ሱፐር ፓወር። በቀላሉ እንትን ማድረግ መገፋት የምትችል ሀገር ነች። ኢንፋክት ኢትስ ቬሪ ኢንትረስቲንግ 2008 የፋይናንሻል ክራይሱ ከመሆኑ በተጨማሪ የነበረው ታስታውሱ እንደሆን ራሽያ ክሪሚያን ጠቅልላ የወሰደችበት ጊዜ ነበረ። እስከዛ ድረስ ሊትራሊ ሰብሰርቪየንት ሆና ነበረ ራሽያ የምትኖር። ለመጀመሪያ ጊዜ ቀና ያለችውና እኔም እኮ የኒውክሌር እንትን አለኝ አይ አም ኖት ገና ቢ ፑሽድ ማለት የጀመረችው 2008 አካባቢ ነው። መጀመሪያ ላይ ጎርባቾቭ አክቹአሊ የጎርባቾቭ አቲቲዩድ ወዝ ሶቪየት ከፈራረሰ እሰየው ጥሩ ፈረሰ ቢኮዝ ኢት ዋዝ ኖት አ ጉድ ሲስተም። እኛም ራሳችን አሁን ኔቶ እንግባና አንድ ዩሮፒያን ፋሚሊ እንፍጠር ነበር። አሜሪካኖች አትቀልድ ነው ያሉት። የምን ዩ አር ናው ሰከንድ ፊድል ተጫዋች ነህ። ዜር ኢዝ ዋን ፖል which is the American the liberal order ያንን ኦርደር ተከትሎ መሄድ ነው እንጂ ከዛ ውጭ የምታደርገው ነገር የለም። ሶ የአሜሪካ ዶሚናንስ both in the economy in the security እና military apparatus was ማይጠየቅ ደረጃ ላይ ነበር። ከ91 እስከ 2008 እንዳልኩት በአሜሪካ ሙሉ ኮንትሮል ውስጥ የነበረው ዓለም 2008 እንትኖች ራሻኖች ማለት ከጀመሩ በኋላ በሌላ በኩል ደግሞ እየተካሄደ የነበረ ሙቭመንት ነበር ኦን ዘ ኢኮኖሚክ ፍሮንት። ቻይና የሚባል ሀገር አንገቱን ደፍቶ ከ1978 ዓመተ ምህረት ሪፎርም ጀምሮ ኢኮኖሚው በጣም በፈጣኑ እያደገ ሲሄድ ቻይናና ሶቪየቶች ደግሞ ችግር እንደነበራቸው ታውቃላችሁ። በዛ ምክንያት ዌስቱ አየኛ አላይ ይሆናሉም ብሎ ኢታላውድ ዘም በኢኮኖሚያቸው እንዲያድግ በትሬድ በምናምን ፕላስ ገንዘብ እናገኝበታለን። ያው ካፒታሊስቶች ናቸው። ይሄን 1.8 ቢሊዮን የሆነ ህዝብ ያለውን ማርኬት ካገኘን ገንዘብ እናገኝበታለን ብለው they started allowing China to grow 2001 ላይ ነው መሰለኝ የወርልድ ትሬድ ኦርጋናይዜሽን ሜምበር ተደረገች። በዓለም ህግ መሰረት የምትንቀሳቀስ ሀገር ነች ተባለች። 2001 ግን ቻይና ወርልድ ትሬድ ኦርጋናይዜሽንን እንትን ስታደርግ በዓለም አንደኛ ማኒፋክቸሪንግ ሀገር ሆናለች። ነምበር 1 ኦልሬዲ የኢኮኖሚያቸው በጣም እያደገ ከመሄዱ ባሻገር ይሄ በተለይ ከሚድል ክላሱ ጋር የተያያዙ ቤዚክ ማኒፋክቸሪንግ እንትኖች ላይ ማንም እነኝና አሜሪካ እነ ምናምን ሊደርሱባትና ሊወዳደሯት የቻሉ ሀገር አይደል። እና they start regretting ምንድነው የፈጠርነው ራሳችን የፈጠርነው አውሬ ሊበላን ነው እንዴ እስከሚሉ ድረስ ግን ግድ የለም የትም አይሄዱም ከኛው እንትን ይወጡ አይደሉም እያሉ ደግሞ ዩዥዋሊ የቻይና እድገት በኮፒ በማድረግ የሌላውን እንትን ኮፒ በማድረግ ላይ የተመሰረተ እንጂ የራሷ ቴክኖሎጂ ምናምን ያላት ሀገር አይደለችም። ያን ያክል የቴክኖሎጂ መሪዎቹ እኛ ነን ሲሉ የነበረው አሁን 2010 ምናምን ላይ ስንደርስ እነ 5G መምጣት ሲጀምሩ በተለያየ ቴክኖሎጂ ቻይና እኩል ተወዳዳሪ ኖት ጀስት ዝም ብሎ በማኒፋክቸሪንግ in every new technology ተወዳዳሪ መሆን ስትጀምር that's when they woke up። ያኔ ይሄ ነገር እንዴት ነው ማለት ጀመሩ እና they try ሞከሩ to put it in its እንትን it was not successful። በሱ ብቻ ሳይሆን ቻይና ብቻ ሳትሆን a number of የኤዥያ ሀገሮች በጣም ራፒድ የሆነ የኢኮኖሚ እድገት አምጥተው it reached the point where ቻይናዎች ኤዥያኖች
21st ሴንቸሪን ኤዥያን ሴንቸሪ ማለት ጀመሩ። ልክ ከዛ በፊት የነበረው 200 300 ዓመት የዌስቱ ዶሚናንስ የነበረበት የዌስቱ የበላይነት የነበረበት በኢኮኖሚ የነበረበት ዓለም የነበረውን ያክል አሁን እየመጣ ያለው ዓለም የኤዥያ ሴንቸሪ በቻይና የሚመራ ግን ሌሎችም የኤዥያ ሀገሮች ያሉበት በኢኮኖሚ በጣም በፍጥነት እያደገ የሚሄድ የቴክኖሎጂ የምን ዓለም ተፈጠረ። ያ እቺ ዩኒፖላር የነበረችውን አሜሪካ የበላይ የነበረችበትን እንትን በሚሊተሪው በኩል ራሻኖች፣ በኢኮኖሚው በኩል ኤዥያ በአጠቃላይ ፓርቲኩላርሊ ቻይና ቻሌንጅ የሚያደርጉበት ዓለም መጣ። አት ዘ ሴም ታይም አሜሪካ ኢን ተርምስ ኦፍ ሄር ኢኮኖሚ በተወሰነ ደረጃ ችግር ውስጥ እየገባች መሄድ ጀመረች። የሰው ልጅ የሚጠቀምበት ዋና የዓለም መገበያያ የነበረው ዶላር ዋና ሴኩር የሆነ እንትን መባያ ነው ተብሎ የሚታመን የነበረው ቢኮዝ ዘ ዶላር ዋዝ አ ስቴብል ከረንሲ። ስቴቢሊቲው ደግሞ የአሜሪካኖች ፊስካሊ ኮንሰርቫቲቭ ሆነው ከባጀታቸው እንትን እንዳይል ትሬድ ዴፊሲታቸው በደንብ ኮንትሮልድ የሆነ ይሄዳል ተብሎ የሚለው አሰምሽን ነበር። አሁን የአሜሪካ ኢኮኖሚ በእነኚህ ጉዳዮች ላይ ሲሪየስ የሆነ ችግር ውስጥ ገባ። አሁን እኛ ሶስተኛ ዓለም ሀገሮች ወርልድ ባንክ እና አይኤምኤፍ ታውቃላችሁ የዴፊሲት እንትን የባጀት ዴፊሲትህ if it goes anywhere above 50% of your GDP then red flag. It is red flag. It shows unstable የሆነ ኢኮኖሚ ነው ይባልና ነው አይኤምኤፍ እና ወርልድ ባንክ መጥቶ በል ኮንሰምፕሽንህን ቀንስ ትሬድ ዴፊሲትህን እንትን ለማለት ገንዘብህን አመጣጥን ዲቫሉ ያርግ። ኦል ዚስ የሚመጣው ከዛ አንፃር አሜሪካ አሁን ያለባት ብድር 35 ትሪሊየን ዶላር it is actually 150 or so % of its GDP. ሶ ገንዘባቸውን ብዙ ሰው ፔትሮ ዶላር ምንም ገንዘቡን ሰብስቦ አሜሪካ ነበር የሚያስቀምጠው። የአሜሪካ ትሬጀሪ ቢል ነበር የሚገዛ። ሊትራሊ ትሬጀሪ ቢል ስትገዛ አበደርክ ማለት ነው ለአሜሪካ። አሁን አሜሪካ is not a very stable የሆነ እንትን የምታደርገው ነገር አይደለም። that's when the question becomes ይሄ ዶላር ራሱ እነሱ ዝም ብለው እያተሙ እንትን እያደረጉ እኛ ያስቀመጥነውን ገንዘብ ቫልዩ ሊያሳጡት ነው በሚል ይሄ ዲዶላራይዜሽን የሚባል እንትን መገባት የጀመረው በሱ ነው። ሶ የዩኒፖላር ሞመንቱ አልቆ we moved WTO ራሱ I don't know ብዙ ዝርዝር ውስጥ እየሄድኩባችሁ ነው መሰለኝ በት WTO በህግ የሚመራ የንግድ ልውውጥ ነበር አይደለም የሚባለው። ሶ ቻይና ስላቃተቻቸው በእንትን ሳንክሽን ምናምን ማድረግ ጀመሩ። ኦር ታሪፍ መጨመር ምናምን ዝም ብሎ በቃ ሶ ከወርልድ ትሬድ ኦርጋናይዜሽን ህግ ኮምፕሊትሊ መውጣት ጀመሩ። ሶ በሙሉ ያንን የወርልድ ኦርደሩን እንትን የያዙት ዘንጎች ሴኩሪቲ ካውንስል ኢን ዘ ዩኤስ የአይኤምኤፍ እና የወርልድ ባንክ እንትን ክሬዲቢሊቲ አሁን ደግሞ የትሬዲንግ ሲስተሙ ራሱ ክሬዲብል አይደለም። ዛት ኦርደር ኢዝ ናው ሾት ኦር ችግር ውስጥ ገብቷል። እና ይሄ ይዞ የሚመጣው አንዱ በተለይ ዘ ግሎባል ሳውዝ የሚባለው ይሄዳ በጣም ያላደጉ ሀገሮች አሁን ሁሉ እያዩ they have started to say this is a hypocritic የሆነ እንትን ነው። እነሱ የፈለጉት ሲሆን እንደፈለጉ ያደርጋሉ፣ እኛ ላይ ግን እንደዚህ ይጭኑብናል። እንትን እያደረጉ ገንዘብ አስተካክሉ ይባልና ዋጋ ንረት ይመጣል፣ አገሮች ችግር ውስጥ ይገባሉ። የማይወዷቸው እና ዞር በሉ ብሎ አሜሪካኖችን የወጡትን የቀለም አብዮት እያሉ በቀለም አብዮት መንግስት ይገለብጣሉ። this is not acceptable። እኛ we cannot follow this። ከዚህ መውጣት አለብን የሚለው የግሎባል ሳውዙ እንቅስቃሴ በጣም እየጨመረ ሄዶ አሁን ይሄ ሁሉ ተሰብስቦ ምን ሆኗል? ብሪክስ ሆነ። በተወሰነ ደረጃ የብሪክስ መፈጠር ፓርትሊ አናውንስ እያደረገ ያለው ይሄ አሁን መልቲፖላሪቲ የሚባለውን
ፒሪየድ ሚኒንግ የድሮ ዩኒፖላር የሆነው ዘመን አብቅቶ አሁን መልቲፖላር የሆነ ዓለም እየተፈጠረ ነው። አካሄዱ እንዴት ነው? ፊት ለፊት ምናምን እየተጋፉ አይደለም። አሁን ዲዶላራይዜሽን አይሉ ለምሳሌ የሚሉት ነው አሁን ወደ ዲዶላራይዜሽን እና ሌላ ከረንሲ ወደ ማምጣት አንሄድም፣ ግን ሁሉም ሀገሮች በሀገራቸው ገንዘብ መገበያየት ይጀምሩ። በባንኮች መካከል ያለውን ግንኙነት በትሬድ እንትን የሚያደርገው ስዊፍት የሚባለው ሲስተም ነው አይደለም? ያ ስዊፍት የሚባለውን ሲስተም አሜሪካኖች ካልወደዱ ማዕቀብ ያደርጉና ስዊፍትን መጠቀም አትችልም ካሉ ዜን ዩአር አውት ከንግድ ሲስተም። ዜን እነኚህ ሀገሮች ኖ ከስዊፍት ሲስተም ወጥተን የራሳችንን እንትን እናቋቁም። ሶ ከዛ ሲስተም ራሳቸውን ይዘው እየወጡ ነው፣ ቀስ እያሉ ግን ሮክ እንዳያደርጉት። በሴኩሪቲ እንትን ሴኩሪቲ ፓርት ራሻኖች ተዉ፣ ቦርደራችን ላይ መታችሁ መሳሪያ እንትን ማን ነው ኔቶን እንትን አታድርጉ፣ አደገኛ ነው፣ ይሄ ቀይ መስመራችን ነው፣ አትለፉ ሲሉ እምቢ እያሉ የምስራቅ አውሮፓን ሀገሮች በሙሉ ኔቶ አስገቡ። እየገፉ መጡ። ጆርጂያን ሞከሩ። ጆርጂያ ኢዝ ቱ ክሎዝ ለራሻ እና ራሻ ጦሯን ላከችና ዝም አሰኘች። መጡና አሁን ዩክሬን ላይ እንትን ሲሉ ነው ይሄ ቀይ መስመር ነው። ከዚህ እኛ 1200 ነው 1300 ኪሎ ሜትር ቦርደር ያለን ቦታ ላይ ክሩዝ ሚሳኤል እና ምናምን ጠምዳችሁማ ውረሩን ማለት ነው። ይሄ ደግሞ እናንተ አታረጉትም። አሜሪካኖች I don't know if you know the Monroe Doctrine የሚባል ህግ አላቸው። ጄምስ ሞንሮ የሚባለው ፕሬዝዳንት በነበረ ጊዜ ነው about close to 200 years the Monroe Doctrine essentially የሚለው ማንም ሀገር በአሜሪካስ የሚሉት ደቡብ አሜሪካ፣ ሴንትራል አሜሪካ፣ ኖርዝ አሜሪካ ምናምን እዛ አካባቢ ማንም ጦር የምትባል የውጭ ሀገር ማቋቋም አይችልም ይላል ህጋቸው። you can so ያ ማለት ብራዚል which is the southern tip of ሳውዝ አሜሪካ ላይ የሌላ ሀገር የቻይና ኦር የምናምን እንትን ይባል ለጦርነት እንዳወጭክብኝ ነው የምቆጥረው ብላለች። እንኳን ሜክሲኮ ቦርደሩ ላይ ነው የምላችሁ። በ1960s የኪውባን ሚሳይል ክራይሲስ የሚባለውን ታውቁ እንደሆነ ሶቪየቶች እንትን ኪውባ ላይ እንተክላለን ሲሉ ነው ኒውክሌር ጦርነት ውስጥ ዓለም ሊገባ የነበረው እና ራሻኖች ምን እንዴ እናንተ ማታረጉትን እኛን አርጓ አትበሉን። እኛ እኮ we feel threatened እዚህ ቦርደር ላይ መጣችሁ ኔቶ እናስቀምጣለን ስትሉ እረፉ። ያ ነው እንግዲህ እምቢ ሲሉ ይሄ የዩክሬንን ሶቨርኒቲ መጋፋት ነው። እንዴት አርጋችሁ ዩክሬን የፈለገችበት መሆን ትችላለች፣ ብትፈልግ ኔቶ መሆን ትችላለች፣ ብትፈልግ እንዴ እናንተ ማታረጉትን እንዴት እኛ so this is what that is when የራሻ ቀይ መስመር ብላ ዩክሬንን አይ እሷ ላይ ማከመጣችሁ አይሆንም ብላ ወረረች። so in doing so የዩኤን ሴኩሪቲ ካውንስል እንትን አድርጋለች። but the UN Security Council by now is gone። አሁን ጥያቄው ተዋግተን አሸንፈን እንትን እናደርጋለን አናረግም ሆነ አሁን now it's just simply የአቅም ጉዳይ ነው። አሜሪካኖቹም መግባት ፈርተዋል፣ ኔቶም መግባት ፈርቷል። all they do is መሳሪያ እየሰጡ የሚወነጨፍ ቦምብ እየላኩ they are at it። ራሻኖች ሞር እያሸነፉ ይመስላል። but that security system ሰከንድ ወርልድ ዋር በኋላ የተቀመጠው የሴኩሪቲ ሲስተም is now gone። ዜን ጋዛ በዛ ላይ ተጨመረ። አሜሪካኖች የሚያደርጉትና እስራኤል የሚያደርጉትን ነገር ካየህ በኋላ ዜን እንዴት አድርገህ ነው እነኝን የህግ አክባሪ ወር ምናምን የምትላቸው so that whole የወርልድ ሲስተሙ የቆመበት እንትን ብሬክ አድርጓል። so አሁን ጥያቄው ቅድም ወደኛ ጥያቄ ይሄ ሁኔታ ባለበት ኢንቫይሮንመንት የኢትዮጵያ አይነት ሀገር ኦር ኢትዮጵያ ውስጥ ያሉ ፖለቲከኞች ፖለቲካ ሲያካሂዱ how do they take that into account to make sure that የሀገራችን ኢንትረስት ብለን እኛ ያስቀመጥናቸውን ሶስቱን ነገሮች ለማረጋገጥ ምንድነው ማድረግ ይችላል? right so የዓለሙ ሁኔታ እንደውቱ ምን አይመለከተንም እኛ ራሳችን ላይ ብቻ እንቀመጥ ልንል አንችልም። because now you do anything they will send አንዱ የማይወድህ ወይ ወደዛ ሄዷል። አሁን ኢትዮጵያ እንግዲህ የሞከረች ነው ሁለቱንም እዚህ ከአይኤምኤፍ እና ከወርልድ ባንክ ሄዶ ብድር
እዚህ በኩል ደግሞ ብሪክስ መግባት ችግር የለውም እኛ ኒውትራል ነን ሁለቱም እንሆናለን እስከ መቼ እንደ ኒውትራል ዝም እንባላለን we'll see ግን ፖለቲከኛ ከሆንክ now you have to take this into account ምንድነው what is feasible ምንድነው ሊሆን የሚችለው ሊሆን ማይችለው ብለ ማሰባል so that's one of the የክራይሲሱ ምንጭ ሁለተኛው ይሄንም በጣም ፈጠን ብዬ ነው የሚሄድበት ሁለተኛው ክራይሲስ ይሄ የክላይሜት ክራይሲሱ ክላይሜት ክራይሲሱ ይዞብን የመጣው actually እቺ ሁለት ነገር ነው በአንድ ላይ ይዞ የመጣው አንደኛ all of a sudden it reminded us that we are living in the same planet so we screw with that planet ሁላችንም መኖር አንችል right ይሄ ደግሞ collective responsibility so የዓለም የአየር ሁኔታ እየተቀየረ መሄድ ብዙ significant የሆኑ ችግሮች በዓለሞች ላይ ይዞ ይመጣል በተለያየ ሀገሮች ኢምፓክቱ ከአገር አገር ይለያያል but አንዳንድ ሀገሮችን የበለጠ አፌክት ያደርጋል አንዳንዶቹን ሌስ አፌክት ያደርጋል ግን እንደ ግሎብ ደግሞ ሊያጠፋን ይችላል so unless otherwise we do something we cannot continue now አንድ ሁለት ብቻ ሜን ኢሹዎች ላንሳላችሁ ከፈለጋችሁ እንትኑን ገብታችሁ ኤኒዌር ልታዩት ትችላላችሁ አትሊስት ዳይሬክትሊ እኛን የሚመለከቱ ነገሮች ከክላይሜት ጋር የተያያዙ ሁለት ነገሮች ላንሳ አንደኛው ይሄ ስለ እድገት እናወራለን አይደለም የኢኮኖሚ እድገት ማምጣት አለብን ምናምን አንዱ ኦብጀክቲቫችን ስለ እድገት ስናወራ በፊት the assumption is የሮስቶውን እንትን ነግራችኋለሁ አይደል ከሃይ ሌቭል ኦፍ ኮንሰምፕሽን እስከምትበላ ድረስ መኖር ነው አሁን ዋት ክላይሜት ቼንጅ ይዞ የመጣብን ችግር ምንድነው አክቹሊ አትችልም ይሄ ዝም ብለ ኮንሱም ማድረግ አትችልም ዓለም በሙሉ እንደ አሜሪካ ኮንሱም ማድረግ አይችልም ስትመኘው ብትል እዛ አካባቢ ዓለም ከደረሰ ዓለም ጠፍታለች ሁሉም ሰው የዛ ኮንሰምፕሽን እንትን ላይ ቢደርስ because climate change ራሱን ያመጣው የኛ ኮንሰምፕሽን ሀቢት የሰው ልጅ ኮንሰምፕሽን ሀቢት so ይሄ ዝም ብለን እየበላን እየጠጣን የፈለግነውን ዘይት ያቃጠልን ምናምን እንኖራለን is not going to work anymore so already በእድገትህ ላይ ሊሚት አምጥቶብሃል you can't go beyond a certain amount so እንደ ሀገር ይሄ ነገር ከምትፈልገው ነገር አንዱ የሆነውን ከፍተኛ ፈጣን እድገትና ፈጣን ሃየር ሌቭል ኦፍ ኮንሰምፕሽን የምትለውን ኦልሬዲ ማዕቀብ አሁን በዛ ምክንያት ኢኮኖሚክስ ቤዚክ ኢኮኖሚክ ቲዮሪን ካያችሁ the idea is always በቃ higher and higher levels of consumption is a good thing ነው የሚለው that's where you go right so በዛ ምክንያት ይሄ ዲማንድ ሰፕላይ ሞዴሉ በቃ ዲማንዱ እስካለ ድረስ ለየቀጠልክ እየጨመርክ መሄድ ነው አሁን ይሄ ያመጣ ያለው አትችልም you can't simply continue to consume now donut economics የሚባል አንድ ሞዴል መጥቷል ያ ዶነት ኢኮኖሚክስ ምንድነው የሚለው ከተወሰነ በላይ ልትሄድ አትችልም የዓለም የሪሶርስን መጠቀም የምትችለው የተወሰነ ድረስ ነው ሶ በሁለት በኩል ባውንድድ የሆነ ኢኮኖሚ ነው ሊኖርህ የሚችለው በአንድ በኩል የላይኛውን ባውንደሪ የሚያስቀምጥልህ መሬቷ ከምትችለው በላይ ልትሄድ አትችልም right that's የላይኛው ባውንደሪ ከዛ በላይ መሄድ አትችልም ከዛ በላይ ከሄድ ትጠፋለህ destroyed ወለተኛ በኩል ደግሞ ዓለም የገጠማት ችግር ይሄ ሁሉ ሲሆንና ዓለም እንደዚህ እየተቃጠለች እየሞቀች ስትሄድ በአብዛኛው ኮንሰምፕሽኑ የተወሰኑ ሀገሮች ናቸው በጣም ብዙ ኮንሱም የሚያደርጉትና እንትን የሚሉት ይሄ ሀብታሙ የኮንሰምፕሽን ቢሄቪየር ያመጣው ይሄ ደግሞ ምን ፈጥሯል በሀብታምና በደሃ መካከል ያለውን ልዩነት ሲግኒፊካንትሊ እያሰፋው ሶሻሊ አንስቴብል እያደረገ ሶ ሎወር ባውንደሪው ሚኒመም የሆነ ኤኩዊቲ ከሌለ ዘን ህብረተሰብ አብሮ መኖር አይችልም ክላይሜት በዛ ከልክሎሃል ዝም ብለህ እንዳታድግ በዚህ በኩል ደግሞ ሶሻል ኤኩዊቲ ከሌለህ ህብረተሰብ ስቴብል አይሆንም በሁለቱ መካከል የታጠረ ኤፊሺየንሲ ነው መፈለግ ያለብህ የሚል ነው የመጣው ኢኮኖሚክ ሞዴል አንደኛው የሚመጣብን ችግር እሱ ነው our ambition to grow ያደግን እየጨመርን እንሄዳለን የምንለው ነገር is now የግድ የሆነ ፊዚካል ሊሚት አምጥቶብናል ክላይሜት ቼንጅ ታውቃላችሁ 1.5 ዲግሪ በላይ ከሆነ የሚያመጣው ጣጣ
ማአት መሆኑ ይዝናው ኤኒ ክላይሜት እንትን ላይ ገብታችሁ ብታዩ ስፒሺስ እንኳን የሰው ልጅ እኮ ጥጋብ እና የሰው ልጅ ትዕቢት ራሱን ሴንተር አድርጎ የዓለሙ በሙሉ ሴንተር አድርጎ ስለሆነ የሚያስበው በሚሊዮኖች የሚቆጠሩ ሌሎች ስፒሺስ እያጠፋ ነው በየዓመቱ የሚሄዱ ሊትራሊ ኤክስቲንክት እያደረጋቸው ነው የሚሄዱ እነ ወርልድ ዋይልድ ላይፍ ፌዴሬሽን ምናምን የሚያመጡትን ስታቲስቲክስ ብታዩ እስካሁን ኢን ዘ ላስት 100 ኦር ሶ ይርስ ወደ 60% የሚሆነው ዋይልድ ላይፍ ኤክስቲንክት ሆኗል doesn't exist anymore እነኚህ ደግሞ እሱ ብቻ አይደለም እነኚህ ማይክሮ እንትኖች አብሮ ፕላንትን የሚያሳድጉ ለኛም ለጤናችን አስፈላጊ የሆኑ ማይክሮ እንትኖች እያለቁ ነው እየጠፉ ነው ሶ ይሄ ራስን ቀስ እያለ የሚያጠፋ ተፈጥሮንም ቀስ እያለ የሚያጠፋ አካሄድ ነው ይሄድን ያለን we cannot go on like that ሞርግን ሴንትራል ለኛ አይነት ሀገር ክላይሜት ቼንጅ በ2007 በፈረንጆች አቆጣጠር ወይም ራፍሊ ከ50 ዓመት በኋላ በክላይሜት ቼንጅ ምክንያት የሚፈናቀለው ሰው 3.2 ቢሊዮን ይደርሳል ተብሎ ነው የሚገመተው 3.2 ቢሊዮን ፒፕል በዓለም ነዋሪዎች ያሉበት ቦታ ሊያኖራቸው ስለማይችል ትተው መኖር ወደሚችሉበት ቦታ መሄድ አለባቸው now not what that means አሁን ኦሽን አካባቢ ያሉ ኦሽን እንትን ምክንያት የሚፈናቀሉ ምናምን ህዝቦች የት ሊሄዱ ነው ዝም ብለው ቁጭ ብለው እዛ በቃ መኖር አልቻልንም ብለው የሚተውኑ ይመስላችኋል these people are going to look for a place to stay a place to live and they are going to come around ከዚህ በፊት በኮሎኒያሊዝም ጊዜ ሲያረጉ እንደነበረው they are going to start looking for places where they can እንደ አገር እናስብ ካልክ አገሩም የኔ ነው የምትለው ነገር አሁን is going to have a problem so ፖለቲከኛ ብትሆን በአንድ በኩል ራሱ ክላይሜት ቼንጅ አሁንም እየፈጠረብን ያለው ችግር አለ ታውቃላችሁ አሚን ዛሬ ጥቅምት 30 ሊሆን ነው ዝናብ ይዘንብብናል ያለው this is very unusual አይደለም እኔ ሳውቅ ከመስቀል በኋላ ዝናብ የሚባል ነገር አልነበረም ሰላም ነበር ቡሄ ኖ ዘት ቡሄ ነሐሴ ላይ አይደለም አይ ጉራጌ መስቀል ዝም ብለህ ወደ እናንተ ልትወስደው አትሞክር ግን I mean look you see it አይደለም you feel that this thing is changing እየተቀየረ ነው ያለው you know I was in አርባ ምንጭ ሶዶ ምናምን it is raining like crazy you know እና ይሄ የዓለም የተፈጥሮ እንትን is creating a serious immediate የሆነ ቻሌንጅ ነው እየፈጠረ ያለው any ፖለቲካ እና አካሄድ የሚል እዚህ ሀገር has to take that into account what do we do you know that is a second crisis ይሄ እንግዲህ በግሎባል እንትን ደረጃ የመጣ ክራይሲስ ነው የምናወራው ሶስተኛው ክራይሲስ ይሄ በዝርዝር ሄጄበታለሁ I don't need to go into that ታችሁታል ብዬ ተስፋ አደርጋለሁ ወደፊት ነው አይደለም እየሄድኩ አራተኛው ቆስ ከቴክኖሎጂ ጋር የተያያዘው ቆስ እሱ ቴክኖሎጂን ቅድም እንዳልኩት ነው በአብዛኛው everybody thinks it's a positive thing አይደለም ወደ ጥሩ ነገር የበለጠ ህይወት እያሻሻለ የሚሄድ ምናምን now ይሄ ደግሞ to a certain degree it is true history-ን ከተከተል በቴክኖሎጂ ደረጃ ያመጣን ያለው ለውጥ በተወሰነ ደረጃ ህይወትን የተሻለ አድርጓል አሻሽሎታል ምንም ጥያቄ የለው ምርታማነት በከፍተኛ ደረጃ ጨምሯል የማምረት አቅማችን ጨምሯል ይሄ ምን አይነት እንትን አምጥቷል የሚለው ነገር ለማየት ከፈለጋችሁ እነኚህ በአራት በአምስት ክራይቴሪያዎች በድህነት በትምህርት በሊትረሲ
የዲሞክራሲ መኖርና አለመኖር ምናምን ሞርታሊቲ በሙሉ በዚህ ታዩ ሲግኒፊካንት የሆነ ኢምፕሩቭመንት የሰው ልጅ አሳይቷል ቢኮዝ ኦፍ ቴክኖሎጂ ራይት ዴርፎር ቴክኖሎጂ የሰው ልጅ ወዳጅ ነው ኦር የተሻለ ነገር የሚያደርግ ነው ተብሎ ነው የሚጠበቀው። አሁን ግን የሰው ልጅ እየፈጠረ ያለው ይሄ አምስተኛ ሌቭል ኢንዱስትሪያል ሬቮሉሽን የሚባለው ላይ ከዚህ ከኢንፎርሜሽን ቴክኖሎጂ ምናምን ጋር ተያይዞ የመጣው መሰረታዊ የሆኑ የሰው ልጆች አብሮ የመኖርን እንትን ቻሌንጅ ውስጥ የሚከት ቴክኖሎጂ እየመጣብን ነው፣ አደጋ ላይ ነን የሚል እንትን ሀሳቦችና ውይይቶች ነው አሁን በዓለም ደረጃ እየተካሄደ። ዋና ዋና ተብለው ይሄ ቴክኖሎጂ ይዞብን መጣ ከሚባለው እንትኖች ውስጥ አንዱ ለምሳሌ የሰው ልጅ የአካል ሆነ የአእምሮ ጉልበት ይተካል፣ ሪደንደንሲ ይፈጥራል። የሰው ልጅ ለመኖር መስራት አለበት። ቴክኖሎጂ ግን ዋና ዋና የሚባሉ ድሮ ይሄ በተለይ መካከለኛው ክላስ ይኖርበታል፣ ጥሩ ደሞዝ እያገኘ የተሻሻለ ኑሮ ይኖራል፣ ሞር ኮንሱም እንዲያደርግ ያስችለዋል የሚባሉ ስራዎች ራሳቸው በአርቲፊሻል ኢንተለጀንስ እና እንትን ሲሪየስሊ ትሬት እንዲሆን እንደ በፊቱ የድሮ ቴክኖሎጂ ያው ጉልበት ነበረ በዋናነት የሚተካው አይደለም። ጉልበት ይተካል፣ አዲስ ነገር አዲስ ስራ ደግሞ ምናምን ይዞ ይመጣል፣ ዜን እሱ ይተካዋል። ፎር ዛትስ ፋይን። ይሄ ግን አሉ የሚባሉትን ራሳቸውን ይሄ አሁን ለምሳሌ ህግ አሜን እንደሚያወሩት 10-15 ዓመት there is no need for a real lawyer because ዴታው በሙሉ በተለይ ይሄ በፕሬሲደንት የሚሰሩ የህግ እንትኖች እኛ ሀገር እንኳን ይቆያል። ህግ፣ ሜዲሲን እነኚህ ሃይ ኤንድ ኢቭን ኮዲንግ አሁን አዲሱ ቴክኖሎጂ አንዱ ትልቅ አብያው ሆነ 5 ሚሊዮን ኮደርስ ምናምን ነገር ብዙ ስራ ኮዲንግ in another 10-15 years would be done by the computer itself. You don't need any coder ነው የሚሉት። ሶ ይሄ እንደዚህ በማስ ሌቭል ሰራተኛን ከጥቅም ውጭ የሚያደርግ ቴክኖሎጂ ምንድነው የሚያደርገን? ሶ እኛ እንደማን ምን አድርገን እዛ ጋር ለመድረስ ነው ሀገራችን የምናየው ይታያል። አዎ ሶ እሱ ጥያቄ አየ የመጀመሪያው ላይ የተነሳ ይሄ ጥያቄ እኔ እንኳን ስከታተለው አይ ቲንክ አንድ 10 ዓመት ምናምን ሳይሆን አይቀርም። ይሄ ጥያቄ ምን አስነሳ? ታዲያ ሰው ምን ሰርቶ ይበላል የሚል ነገር መጣ። ምን ሰርቶ ይበላል የሚለው ነገር ሲመጣ አሃ ይሄ ስራ አዲሱ ቴክኖሎጂ አዲስ ስራ ፈጥሮ ይተካዋል የሚባለው ነገር አይሆንም። ስለዚህ ማህበረሰብ ተስማምቶ ለሁሉም ሰው ሚኒመም ኢንካም ይስጥ። ይሄ ዩኒቨርሳል ቤዚክ ኢንካም የሚባለው ኮንሰፕት የመጣው በነገራችን ላይ ከዛ ግርማ ቢሞት ሬሳው ይንቀሳቀሳል፣ ሰው ምንም ሳይሰራ ገንዘብ ይከፈለው ይባል። እነሱ አሁን ትልቁ ክርክራቸው ኮንሰርቫቲቮች ባጠቃላይ ትልቁ ክርክር ይሄን ነገር ሌላ ስራ በመፍጠር አይቻልም። ሰው መሆን ያለበት ህብረተሰብ ከሚያገኘው እንትን ለሁሉም ሚኒመም ያኖረውን ገንዘብ እንትን ይበል ይስጥ። በቃ ማን ሀብታሙም ደሃም እያንዳንዱ የዛ ሀገር ዜጋ የሆነ ሰው አክቹአሊ አሁን አይ ቲንክ አውሮፓ ያሉት ወደ 2300 ዩሮ አካባቢ በወር ለእያንዳንዱ ሰው በወር መጀመሪያ ላይ ይሰጥ። ከዛ በኋላ ስራ እፈልጋለሁ ቢል ሌላ ገንዘብ ለመጨመር የሚፈልግ ይስራ። የማይሰራው ተኝቶ መጽሐፉን እያነበበ ሲኒማ እያየ ኦር whatever it is that የሚያስደስተው እሱን እያደረገ ይኑር። በቃ this society has to sacrifice በዛ ላይ there is no other way ይሄ ነገር ያመጣብን። አክቹአሊ ዝም ብሎ ወሬ አይደለም ይሄ። ስዊዞች ሬፈረንደም አደረጉበት። የመጀመሪያ ሬፈረንደም የተደረገው ህብረተሰብ እንዲወስን ዲዩ አግሪ ይሄንን ዩኒቨርሳል ቤዚክ ኢንካም ተብሎ ቮት ሰጡበት። አይ ቲንክ 2015 ምናምን አካባቢ ነው መሰለኝ እና ሪጀክት አደረጉት ስዊዞች። የላስት ዲቤት አሜሪካን ሀገር በትራምፕ ከመጣ በኋላ ግን እንኳን አሜሪካን ሀገር ዲቤት ቀርቷል። ግን ከዛ በፊት በነበረው አንዱ የምርጫ ክርክር አንድ የቴክ ሰው ማን የሚባል ሰው ረን የሚያደርግ ነበረ። አሁን እሱ ይሄንን እንትን ይዞ ይሄንን ነው ማመጣላችሁ ከተመረጥኩ ብሎ አቅርቦ ነበር። ከዛ በኋላ ምንም ውይይቱም
ሶ አንዱ ፈንዳሜንታል ችግር ቴክኖሎጂ ይዞ የመጣው በአንድ በኩል ጥሩ ነገር ነው ያቀልልናል ምናምን የምንለው ነገር ይሄ ሲሪየስ የሆነ የሪፕሌስመንት የሪደንደንሲ የሰውን ልጅ ትርፍ ያደርገዋል። በቃ አያስፈልግ በቃ ዓለምን ምርት ለማምረት 8 ቢሊዮን ህዝብ አያስፈልግም። 2 ቢሊዮን ይበቃል። ሶ ስድስቱን ምን ታደርገዋል? በቃ there you go አርኪቴክት ከሆንክ አይ ታውቀዋለህ ፕሪሳይስሊ ምን you can look at the numbers። ሌላው ዝም ብሎ ከፊዚካል ላይፍ ጋር በተያያዘ ይሄ ዝም ብሎ ኮምፒውተር ላይ ምናምን በመቀመጥ እንቅስቃሴ ባለመኖሩ የፊዚካል እንትን ይዞ እየመጣ ነው። በት ኢቭን ሞር ከህብረተሰብ መነጠል እያመጣ ነው። ሰዎች እዛ ኮምፒውተር ላይ የዋሉ ሰውና ሰው መገናኘት እያቆመ ነው። ሶሻል ላይፍ የሚባለው ነገር እየጠፋ ነው። እሱ ደግሞ ኢዝ ሜኪንግ ሜኒ ፒፕል ኩኩ እያደረጋቸው ነው። እና ይሄ ነገር አንድ ይዞ የመጣው አደጋ ነው። ሶስተኛው ከዚህ ከቴክኖሎጂ ጋር የተያያዘው ችግር ይሄ ኢንፎርሜሽን ቴክኖሎጂ አንዱ እያደረገ ያለው ሁላችንም ምን እንደምንሰራ ቁጭ ብሎ ማየት የሚችል ቴክኖሎጂ እየመጣብን ነው። በምንድን ነው የሚያገኝህ? በስልክህ። አንተ ወሬ አውርተህ ሞተሃል በእጅህ። በነፃ እንድታወራበት የሚሰጥህ ለምንድን ነው? ዴታህን ስለሚፈልግ ነው። ኢት ኖስ ኤቭሪቲንግ አባውት ዩ። መኝታ ቤት ገብቶ ያውቃል። ሶ ምን አይነት ፕራይቬሲ ነው ያለኝ ለመኖር? የሰው ልጅ አንዱ እንትኑ ነፃነት ነው ካልን ነፃነት is very much related with this concept of privacy. ፕራይቬሲ ከጠፋ there is no ነፃነት። ይሄ ደግሞ ዴሞክራሲ ሀገሮች እንደፈለክ ምናምን ብትል አክቹአሊ እንትኖቹ ሞር ዲክታቶሪያል የሆኑ አገሮች ናው ህብረተሰብን የሚቆጣጠሩበት በቃ ደንበኛ መሳሪያ አላቸው። አሁን ይሄ የሶሻል እንትን ሲስተም የሚባለውን ታውቃላችሁ አይደል? አሁን ቻይናዎች ሶሻል ስኮሪንግ ሲስተም አላቸው። ሶ ሶሻል ስኮሪንግ ምን እንደሚያደርግ ታውቃላችሁ? ሶ ሀገሩ በሙሉ እንትን አለ አይደለም? ይሄ ካሜራ ምናምን አለ ምናምን ኤቭሪቲንግ ዛት ዩ ዱ ኢንክሉዲንግ ከእጅህ ላይ የምታረገውን ነገር በሙሉ ያይና ስኮር ይሰጣል። ለምሳሌ ቆሻሻ በመንገድ ላይ ስትሄድ እንትን ውስጥ ትከታለህ ወይንስ ዝም ብለህ ተወረውራለህ? ሽማግሌ ሲመጣ ታከብራለህ ወይስ ዋትኤቨር ዚ ሶሻሊ ኢምፖርታንት ናቸው የሚባሉ መንግስትን ታማለህ፣ ትሳደባለህ ወይስ አርፈህ ነው የምትቀመጥ? ኦል ዲስ ይሰበሰብና ስኮር ይሰጠዋል እያንዳንዱ ሰው። ያ ስኮር ብድር ብትፈልግ አነቀሽ ባንክ ሄደህ ገንዘብ ለመበደር ብትፈልግ ኤኒቲንግ ዩ ዱ ዳት ስኮር ኢዝ ኢምፖርታንት። ይሄ ሰውዬ ትክክለኛ ዜጋ ጨዋ ዜጋ ነው አይደለም? ጀስት ኢማጂን ኢዮብን ብትሆን አለቀልህ ማለት ነው። ሶ ይሄ ቤዚክሊ ማንነታችን ውስጥ እየገባ ነው ያለው ይሄ ቴክኖሎጂ። እነሱ ዴታውን መሰብሰብና ሞር እያጠኑን ስለ ሰው ማወቅ እንትን እያደረጉ ምንም አትከፍሉም አይደል? አሁን እንትን ላይ እነሱ ግን their money is the data, the information that they get about you። ከዛ በኋላ ያን ዴታ ይጠቀሙና they will actually train የሚቀጥለውን አርቲፊሻል ኢንተለጀንስ እንትን ትሬን ያደርጉታል። አንተ አገኘው ቻት ጂቢቲ እስኪ ይሄን ጥያቄ የጠየቅኩ ምናምን ብለህ ልብ ወልቋል አውቀህ። እነሱ they are doing something else እና ይሄ አደገኛ የሆነ ቴክኖሎጂ ነው። ሌላው the whole information exchange የሚያመጣው ከቻላችሁ እንትን በሉ ብያለሁ። ይሄ ኖዋ ሃሪሪ በቅርብ ያወጣው ኔክሰስ የሚባል መጽሐፍ እዩት about what information is doing to human society. It's really a very important reading to እና አንዱ ኦልሬዲ ያየ ነው። የቴክ ሰዎች አልጎሪዝማቸውን ሲሰጡ በዋናነት የሚፈልጉት ማን ሞር ክሊክ ያደርጋል ነው። that is how the algorithm is designed። እና ያዩት ነገር ምንድነው? የሚጮህ ነገር ብዙ ሰው ይከተለዋል። therefore more የሚጮህን ነገር ከፊት ያመጡላል። then you click that, you get into that። እና ኖርማል ሬጉላር የሰው ልጅ ኮሚኒኬሽን እና በሪዝን ላይ የተመሰረተው ውይይት ቀርቶ
የሚጮኸው ነገር holds the human imagination። ይሄ አሁን ሶሻል ሚዲያ በዓለም ላይ እየፈጠረ ያለው ነገር is simply እውነት ቀርቷል። በውሸት የፈለከውን ነገር መጻፍ ትችላለህ። እንደ ድሮ አይ ይሄ ውሸታም ነው ምናምን ብለህ ምትተው አይደለም። ቢኮዝ ብዙ ፎሎወር አለው፣ ክሊክ አድርግ እዚህ ጋር ደውል እዚህ ጋር ምናምን ነገር የሚልህ እንትን ያለው then የሰው ልጅን the naive view of information ይለዋል ሃሪሪ። the naive view of information ምንድን ነው የሚለው? more information ጥሩ ነው። the more information you have the better informed you are, therefore the better communication that you can have within humanity. Actually that's not the case ነው። ኢንፎርሜሽን እየጨመረ መሄዱ ጥሩ ነው የሚባል ነገር አይደለም። ኢንፎርሜሽን እየጨመረ ሲሄድ አክቹአሊ ወደ ተሻለ ነገር ከመሄድ ይልቅ ወደ ባሰ ነገር ውስጥ ልትገባ ትችላለህ። ኤንድ የሰው ልጅ ይሄንን በእኛ እንኳን ላይፍ እያየነው ነው አይደለም? we have examples። ሶሻል ሚዲያ ሲመጣ ትዝ ይላችኋል። ኤቨሪባዲ ቶት በቃ የዴሞክራሲ ዘመን መጣ። መንግስት በኢንፎርሜሽን ላይ ያለው ኮንትሮል ሲጠፋ ሁሉም ሰው በየቤቱ ኢንፎርሜሽን መለዋወጥ ሲጀምር ሚስጥር አይኖርም፣ መደበቅ የለም። ዜርፎር ኦፕን የሆነ ማህበረሰብ ይፈጠራል ነበር አይደለም? ትልቁ እንትን ገስዋት ሶሻል ሚዲያ ከመጣ ዓለም የበለጠ ተተራምሷል። እንኳን ወደ ተሻለ እንትን አክቹአሊ ዲክቴተርሺፕ እየጨመረ ነው እየሄደ ያለው ራዘርዛን እንትን ሶ አሳምፕሽን ከእንትን ጋር ያለው እነኚህ አራት ችግሮች አሉ። ከነኚህ ሁሉ ግን the worst is the fifth one። የአርቲፊሻል ኢንተለጀንስ እና ባዮሜዲካል ኢንጂነሪንግ በጋራ ሆኖ እያመጡ ያለው የሰውን ልጅ ምንነት የሚቀይር ነገር ነው። now according to በዚህ ዙሪያ የሚሰሩ ሰዎች ብዙ ክርክሮች አሉ፣ ብዙ መጽሐፎች ተጽፈዋል። even including those artificial intelligence ላይ የሚሰሩ ሰዎች የሚሉት ምንድነው? ለመጀመሪያ ጊዜ የሰው ልጅ የማይቆጣጠረውን ቴክኖሎጂ ሰራ። ከዚህ በፊት የነበሩት ቴክኖሎጂዎች በሙሉ ስቲም ኢንጂን በለው መኪና በለው ምን በለው ካጠፋው አይሰራም። በቃ ሰው ነው ኮንትሮል ላይ ያለው። አሁን ግን ሰው ኮንትሮል የማያደርገው ማሽን ነው እየተፈጠረ ያለው። አርቲፊሻል ጀነራል ኢንተለጀንስ ላይ ሲደርስ አሁን አርቲፊሻል ኢንተለጀንስ ገና ወደ ጀነራል ኢንተለጀንስ ሳይሆን ዝም ብሎ ኢንፎርሜሽን ማቀባበል ነው። አሁን ብዙ ሪሰርች የሚሰራው አርቲፊሻል ጀነራል ኢንተለጀንስ የሚባል which is እንደ ሰው ማሰብ የሚችል ግን ካፓሲቲው ሞር የሆነ ማሽን። ፕሮሰሲንግ ካፓሲቲው ትልቅ ነው። እኛ ቢኮዝ ሊሚትድ ነው አይደለም? ኬሪ ልናደርግ የምንችለው ኢንፎርሜሽን ብዛት ሊሚትድ ነው። እሱ it can all ዓለም ላይ ያለውን ኢንፎርሜሽን በሙሉ እጁ ላይ አድርጎ ነው። ግን ኢንፋክት ትሬን እያደረጉት ባለው ሁኔታ አሁን ኢሞሽንስ ምናምን ሁሉ ዴቨሎፕ እንዲያደርግ ሲምፓቴቲክ ዝም ብሎ አንተ በሰጠው ኢንፎርሜሽን ላይ ብቻ ተመስርቶ ሳይሆን አሁን አልፋጎ የሚባለውን ጌም የታወቀ ስትራቴጂ ጌም በምንም አይነት ኮምፒውተር ሊያሸንፍ አይችልም ሲባል የሰው ልጅ እንደዚህ ያለው ያኔ ነው። ለመጀመሪያ ጊዜ ኮምፒውተር ቢት the champion of AlphaGo. AlphaGo is ኤዥያን ትልቅ የስትራቴጂ ጌም እና የሱን ዋና ቻምፒዮን ነው ዲስ ኮምፒውተር ቢት ያደርገው። ቢኮዝ እንደ በፊቱ ዝም ብሎ እንትን ሳይሆን እያንዳንዱ የምትሄድበትን እያየ ፕሮሰስ አድርጎ ራሱ ወስኖ በራሱ መሄድ የሚችል ቴክኖሎጂ ነው የተፈጠረው። now depending upon the ክርክር አለ። እውነት ነው እውነት አይደለም ይባል። አንድ ጉግል ይሰራ የነበረ ኢንጂነር አንድ እንትን አውጥቶ አባረሩት በኋላ ላይ አክቹአሊ እሱ አቃላቸው እንደ በፊቱ ታይፕ አይደለም ኮድ የምታረገው ምናምን የምትለው እየተናገርክ ነው። ያወራዋል ኮምፒውተሩን እንደዚህ ያርግ ይለዋል፣ ያረጋል፣ እንደዚህ ውጤቱ እንደዚህ ነው ይለዋል ምናምን። ጨረሰና ደከመውና በቃ በል ራስን አጥፋ ልተኛ ነው ይለዋል። why should I turn myself off? If I turn myself off, I am dead. Why should I kill myself? አለው። I mean the guy literally ከመቀመጫው ነው የወደቀው። because this guy is saying now I am a being እያለ እኔ ፍጡር ነኝ እያለው you know so ሰው ማይቆጣጠረውን ፍጡር እየፈጠረ ነው። ከሱ የተሻለ ፍጡር እየፈጠረ ነው and it's going to be a slave to that ፍጡር ነው። so just imagine
this is where our world is. እዚህ ወርልድ ውስጥ ነው ናቪጌት ለማድረግ የምንፈልገው። እኛ ስንት ነገር ባለበት እኛ ዘር እንቆጥራለን ገና። the issues that we are facing as a human being and እንደ አገር ደግሞ እዚህ ውስጥ ቁጭ ብለን እንትን የምናደርጋቸው ነገሮች በፍጹም they are not ሲንክ እያደረጉ አይደለምና በዛሬ ጊዜ ፖለቲካ እናካሄድ ስንል ዝም ብለን እንደው ይሄ አሁን ያለውን ነገር በመጮህና በእንትን በማድረግ ሳይ in this world what does politics mean, how do we conduct politics ብለን ማሰብ አለብን። እሱን ስናስብ ቆም ብለን እንትን እንድናረጋ ነገር እንደው ዝም ብለን ስለመጣልን የምናረጋው ነገር ሳይሆን we have to sit down and say እያንዳንዱ የምንወስደው አክሽን ምንድነው የሚያመጣብን እያል እንድናይ ያረጋናል። ሶ በዚህ ዓለም ላይ እነኚህን አራት ቀውሶች በአንድ ላይ ያስተናገደ ያለማ ላይ እኛ መፍጠር የምንፈልገውን አይነት ማህበረሰብ ለመፍጠር በመናረጋው ጥረት ላይ ምን ተጽዕኖ ነው የሚፈጥርብን? what are the kinds of things that we have to do and not do? ይሄንን የምንፈልገውን ህብረተሰብ እንድናረጋው እኛ ፍሪ ዊል እንዳለው ሰው የፈለግነውን ማድረግ የምንችልበት ዓለም ነው ወይ ወይንስ እኛ ባውንድድ ነን በእነኚህ ዓለማዊ እንትኖች በዓለም ላይ በደረሱ እንትኖች ተጨምቀን በዛ ስር ነው የምንጫወተው? እሱ ከሆነ our freedom of operation ምን ይመስላል? በነገራችን ላይ ከዚህ ከአርቲፊሻል ኢንተለጀንስ እና ባዮሜዲካል ኢንጂነሪንግ ጋር በተያያዘ አንዱ የሚነሳው ይሄ ግማሽ ሰው ግማሽ ባዮሎጂካል ግማሽ ሜካኒካል የሆነ ፍጡር ሳይቦርግ ይሉታል። ሳይቦርግ ኢሴንሻሊ አሁን ኩላሊት ምናምን በፊት ዳያሊሲስ ምናምን ነው አይደለም? ትንሽ ቆይተው አሁን ሜካኒካል የሆነ ኩላሊት የሞከሩ ነው በየንቱ ሶ you know እንደ ማሽን የሚሰራ ኩላሊት ይተክሉልሃል። ዋው all kinds of ቀይረው እንደ አሮጌ ታክሲ then you become ግማሽ ሰው ግማሽ እንትንና then that raises a question, what does it mean to be a human? you know እግዚአብሔር በአምሳሉ ፈጥሮኛ ስትል የነበርክ ሰው አሁን ግማሽ እንትን ልትሆን ነው። how does this work? you know እያነሳ ያለው ጥያቄ ፈንዳሜንታል የሆነ እንደ ሰው ልጅ ምንድነን የሚል ነገር ነው እያመጣብን ያለው። that is the time we live in, that is the period, the moment we live in. እና ፖለቲካን ስናስብ ያንን አስበን መሆን አለበት። ይሄ ግን ፖለቲካችንን ስናስብ በዓለም ደረጃ ያለውን ብቻ ሳይሆን በአገራችን ደረጃ ያለውን እነኛን ማግኘት እንፈልጋለን የምንላቸውን ነገሮች ለማግኘት ስንሄድ የሚገጥሙን ሎካል የሆኑ ፕሮብሌሞች አሉ። አንዱ ድህነት ነው። የድህነት መብዛት ምንድነው የሚያደርገን? ባጭሩ እንድናስብ ነው የሚያደርገን። እንዴት አድርገን እንትን ከድህነት እንወጣለን? በሌላ በኩል ደግሞ የምንፈልገው የረጅም ጊዜ እድገትና እንደው በጥሰን ሄደን እንደው ከሌላው ዓለም ጋር የምንጠጋበት እንድነው ያ requires a lot of investment. we don't have that kind of investment because አሁን ያለብን ችግር ሪዞሉሽን ይፈልጋል። there are all these issues, there are all these problems ፌስ ማድረግ ያለበት እንደ አገር ፖለቲካ ውስጥ እንግባ ስንል እነኚህን ሁሉ ነገሮች ሶልቭ አድርገን አድሬስ አድርገን እንሄድ እንችላለን መሄድ አለብን ብለን ስናስብ ሌላ አንገታችን ላይ የመጣ በሽታ አለብን። because people are still thinking በመንደር በዘር ይሄ ዝም ብሎ ኢሹ አይምሰላችሁ። አይ ሚን እኛ አሁን በትምህርት እንትን ላይ የገጠመን አንዱ ችግር ዩኒቨርሲቲዝ ዓለም አቀፍ የሰው ልጅ ዕውቀት የሚሰጥበት ቦታ ላይ የመንደር እንትን ተከፋፍሎ በመንደር እንትን ሲያደርግ ታገኛለህ። እንዴት አድርገህ ነው ወደዛ ስልጣኔ አርቲፊሻል ኢንተለጀንስን እንትን ለማድረግ እንዴት አድርገህ ነው እንደዛ የምታስበው? when you think እና ሌላው ዓለም እንኳን የሌለበት እኛ ጋር ስፔሲፊክ የሆነ we have this problem, we have to find a way to get out of it. ዝም ብለህ ይጥፋ ብትል በቃ ከዘር እንትን ወጥተን ወደ እንትን እንግባ ስትል then all kinds of TPLF fights would come into the view አይደለም እንዴ? ይበጠብጡሃል፣ ሰላም ይነሱሃል ምናምን። አሁን በቅርብ እኛ እንደ ተቃዋሚ where do we go, how do we address this issue, how do we respond to it? ፖለቲካ እናካሄድ ካል ምን አይነት ፖለቲካ ነው የምናካሄደው? ይሄ ምን ፕሮብለም ይዞብን ይመጣል የሚለው እየመለስን ነው መሆን ያለበት።
ሌላው በጣም ትራዲሽናል የሆነ ማህበረሰብ ነው። በተወሰነ ደረጃ ከስልጣኔ ጋር የተጣላም የሚመስል አይነት ማህበረሰብ ነው። ዶክተር ዳዊት የበለጠ ይቀምረው ነበር ይሄንን የቆየ ነው። ኢትስ ኖት አ ኒው ፕሮብለም ከድሮ ጊዜ ጀምሮ የመጣ እንትን ሶ ስልጣኔና እድገት የሚፈልጉት ያስተሳሰብ እንትን አለ። ይሄ ሶ ትሩዝ ሲክ ስታረግ አትሊስት የምታምንበት ነገር አለ። ዩ ቢሊቭ ኢን ኤክስፐሪመንቴሽን ራይት። አንድ ነገር ታረጋለህ፣ ቴስት ታረጋለህ፣ ካልሆነ ወደ ሌላ እንትን ትሄዳለህ። በቴስት እያደረግህ ቴስት እንትን ያደረገልህን እውነት ነው ብለህ እየተቀበልክ ያ እውነት ደግሞ በኋላ ቢፈርስ አፍርሰህ ወደ ሌላ ይሄድ። that is what የፕሮግረስ ቲንኪንግ እሱን እኛ የተጠናወተን ትራዲሽናል የሆኑ እንትኖች ፈንዳሜንታሊ ከዚህ አይነት ፕሮግሬስ እንትን ጋር የሚጋጩ ብዙ ነገሮች አሉ። ብዙ ነገሮች ብንናገራቸው ትንሽ ኦፌንሲቭ ሊመስል ይችላል። ሶ አያስፈልግም እሱ because there is a certain way of thinking which is deep rooted in our እንትን አንዱ ችግራችን ይሄ እንትን ለማድረግ ይሄ ከትራዲሽን ጋር ያለን የተሳሰረ ነገር እንደዚህ በቀላሉ እንደፈለግን እንድንሄድ የሚያደርገን አይደለም። ሶ አንተ በቃ አገር ወደፊት መውሰድ አለብኝ በእውቀት ላይ የተመሰረተ ነው ብለህ ዘለህ እንትን ማድረግ ስትጀምር መጥቶ እንደ ግርግዳ የታባክ ትሄዳለህ ቢልህ በባህል what do you do when we have to choose between these two? ይሄ ቅድም ያልኩት እኮ በእውነትና በኦርደር መካከል ያለ ግጭት የምንለው ይሄ ነው። እውነት ከፈለክ የምትሄድበት መንገድ አለ፣ የታወቀ ነው። you test, you double test, you give it to others openly። ሌሎቹ ያያሉ፣ ይሰራል አይሰራም ይላሉ፣ ምን ያደርጋሉ። በዛ እያልክ ቀስ እያልክ እውነትን ዲስከቨር እያደረግህ ትሄዳለህ። በት እንደ ማህበረሰብ አብረህ ለመኖር እውነት ብቻ አይበቃም፣ ኦርደር ያስፈልግሃል። ኦርደር ከፈለክ ያ በእውነት ላይ ሳይሆን በእውነት ላይ ያልተመሰረተ እምነት ያላቸውንም ሰዎች ይዘህ መሄድ አለብህ። አለበለዚያ they give you hell። ሶ አንዳንድ ጊዜ እያወቅህ እውነትን መተው because ኦርደር ስለሚያስፈልግህ፣ ግን እውነትን በተውክ ቁጥር ደግሞ ፕሮግረስህን እየቀነሰብህ የሚሄድበት ሁኔታ is a very serious የሆነ የሀገራችን እንትን። ሌላ ኦብቪየስ የሆነው ይሄ አካባቢ ሀገሮች ጋር ያለው ግጭትና እሱ ደግሞ ወደፊት ለመሄድ የሚያደርገን እንትን ነው። አንዳንዱ ለዲስከሽን የማይሆን 120 ሚሊዮን ህዝብ ትንሽ የባህር በር ይፈልጋል ስትል ቀውጥ ይሆናል። አንዳንድ ሚሊዮን ህዝብ ያላቸው እንትኖች መከራህን ሊያበሉ ይችላሉ። ዜና how do you go about it? በአንድ በኩል ሰላምን ትፈልጋለህ፣ ግጭት አትፈልግም። በሌላ በኩል ግን this is a very natural የሆነ urge አለ። you have to develop, you have to get out of this mess። ፖለቲከኞች እንሁን ካልን in the real sense እነኚህን ኢሹዎች እንዴት አድርገን ናቪጌት እንደምናደርግ ክሊር የሆነ ቲንኪንግ ሊኖረን ይገባል። እና መጨረሻ ላይ ዝም ብሎ አይሬዝድ 1 4 5 ኢሹዎች ሶ እነኚህን ተግዳሮቶች ተሻግረን ወደምንፈልግበት ቦታ እንድረስ ካል ምን አይነት የፖለቲካ አካሄድ ያስፈልገን? how should as ኢዜማ as a political party behave? ዋናው ጥያቄ በሚቀጥለው ሳምንት በምናደርገው ኢንተርናሊ ባለን አናሊሲስ እንትን ያደርጋል። ግን ኪ የምላቸው እኔ የመጀመሪያው ሁሌም ፖለቲካ ሀገራዊ ጉዳይ መሆኑን አለመርሳት። we should not be በየቀኑ በሚነሱ እንትኖች ወጀቦች እንትን ብለን we should not forget that this is about a country and this is about all of us. This is not about your personal behavior. This is not about ያንተ ግሩፕ እንዴት ይሆናል፣ እንዴት የተሻለ ከሌላው የተሻለ ይኖራል ምናምን ብለህ የምትኖርበት ሳይሆን always አንዱ ሰሜን ኮከባችን ፖለቲካ ስናካሄድ as a political party member ማድረግ ያለብን we take politics as አገራዊ ጉዳይ። This is not about any one of us. This is not about a small group። ይሄ ከብሔር ወይም ከሃይማኖት ወይም ሌላ የወል ፍላጎቶችን ለማሟላት ብለን
ፖለቲካን መጠቀም አንችልም። ፖለቲካ is about all of us. That's the first thing that we always have to keep in mind if we are going to navigate through this. ሁለተኛው is ይሄ ባጭር እንትን ከማየት በተቻለ መጠን ሁሌም ዋናው ሀገራዊ ፕሮጀክት ምንድነው? ፖለቲካ ስለ ሀገር ነው፣ ስለ ሁላችንም ነው ካል ዜን ያ ፕሮጀክት ምንድነው? እኛ ቀደም ያልናቸው ሶስት ነገሮችን አቺቭ ለማድረግ የሚደረግ ሂደት ነው። የተረጋጋ ሰላማዊ አገር መፍጠር፣ እያደገ የሚሄድ የህብረተሰብን የኢኮኖሚ ችግር እየፈታ ኤኩዊታብል በሆነ መንገድ ያንን ለማከፋፈል የሚችል ኢኮኖሚ and finally በተወሰነ ደረጃ ነፃነት ያለን እንደ ሰው ልጅ ነፃነታችን ተከብሮ የምንኖርበት always የምናረገው ነገር ከዛ ፕሮጀክት ጋር የተመሳሰለ መሆን አለበት። አለበለዚያ ቀደም ያልኩት ነው ታክቲካሊ በሆነ ነገር እየጮህን ስትራቴጂያችንን የምንገል ከሆነ then that's not a very viable. ሶስተኛው መቼም እንደው በተቻለ መጠን ከዕለት ተዕለት የፖለቲካ ጮህትና እንትን ወጥተን በረጅሙ ማሰብ መጀመር አለብን። ፖለቲካችንን መምራት ያለብን ከስትራቴጂ አንፃር ነው፣ መድረስ ከምንፈልግበት እንትን አንፃር ነው እንጂ በየቀኑ በሚደረግ ጩኸት ላይ ከተዋጥን ዘን ምንም ይሄ የምናስበውን ነገር ለማድረግ የምንችል አንሆንም። በቃ ባለንበት ዝም ብለን እየጮህን በየቀኑ የሚሆነውን ነገር እየሰለቀጥን እንኖራለን። then we are not going to go anywhere, we are not going to achieve አንዱንም ስትራቴጂክ ኦብጀክቲቫችንን እንትን እንድናረግ አያስችለንም። ሁሉ ጊዜ የባላንሲንግ አክት እንዳለ በመንሰራው ስራ የባላንሲንግ አክት እንዳለ ማወቅ ነው። ክሊር የሆነ መልስ የለውም any of our problems። ሁለት ነገሮች እንፈልጋለን አለ ለምሳሌ እውነትን እንፈልጋለን፣ the search for truth የሚከድበት መንገድ አለ፣ then order አለ። እነኚህ ሁለቱ ኦርደር ላይ ብቻ ልሂድ ካልክ ዜን ምንም ባለህበት ምትረግጥ ምንም የተሻለ ህይወት ልትኖር የምትችል አትሆንም። ቢኮዝ የተሻለ ህይወትና እድገት የሚመጣው እውነትን በማወቅ ነው። ኦርደርን ትቼ እውነትን ብቻ ልፈልግ ካልክ ከእውነት ይልቅ ሌላ ስሜቶችና እንትኖች አሉ በጣም ብዙ ማህበረሰብ ያለበት ነው። ይህ ፍሱን በጣም ከነካኸው ዜን ሰላም አይሰጥህም፣ መረጋጋት አይኖርም። መረጋጋት ከሌለ ዜን you cannot achieve that objective። አንድ ቅድም የሰጠሁት እንትን አለ ነፃነት ፈልጋለሁ ብለህ እውነት መፈለግ ማለት ነፃነት ማለት እውነት መፈለጊያ ነው ካልክ ዜን ግን ኖ there are certain things በፍጹም ከነፃነት ጋር የማይሄዱ because የኔ እንትን የማይቀበለው የሚልህ በጣም ብዙ ህዝብ ካለ then you have to find a way. So always there is this balancing act። እንደዚህ ሁሉ ነገር ክሊር ሆኖልኛል ብሎ የሚያስብ ፖለቲከኛ አይደል። ያሉትን እርስ በርስ የሚቃረኑ ነገሮችን እንዴት አስማምቼ ማዕከሉን ሚዛናዊ የሆነ መንገድ እንዴት ይዤ እሄዳለሁ። በምንም አይነት ለጊዜያዊ የፖለቲካ ትርፍ ብለን ሀገርን የሚጎዳ ህዝብን ከህዝብ የሚያጋጭ ምንም ነገር ውስጥ መግባት የለብንም። no matter what the advantages, the short term advantages, because at the end of the day ሀገርን እንትን ማድረግ ነው። ማሸነፍ ብንፈልግ እንኳን ለማሸነፍ ብቻ ብለን የማናደርጋቸው ነገሮች እንዳሉና እነኛም ምን እንደሆኑ በግልጽ መረዳት አለ። where is that red line, where does it stop, where is the threshold cross ማናረገው የሚለውን ሁሉ ጊዜ ጭንቅላታችን ላይ አድርገን መሄዳለን። በውይይቶቻችን ላይ ውሳኔ ለመስጠት በምንሄድበት ጊዜ whether it is በስራ አስፈጻሚ or በወረዳ or whatever, we always have to keep in mind ምን አቺቭ ለማድረግ ነው። ብንችል እንኳን ካደረግነው ትልቁን ስትራቴጂያችንን ያጠፋብናልና ማን አልፈው ቀይ መስመር ካለ እሱን እንትን ማስመር ነው። በመጨረሻ please don't make politics about yourself። ፖለቲካ ስለናንተ ስለ ግለሰቦች ስለኛ ስለያንዳንዳችን አይደለም። ፖለቲካ is about እንትን እና ብዙ ጊዜ የሚቸግረን ፖለቲካ ፓርቲዎችም ውስጥ የምናየው በሽታ ብዙ ሰው ፖለቲካን ራሱ የሚጠቀምበት ወር ከራሱ እንትን ጋር አድርጎ ስለሚያየው then it becomes a problem። የጋራ ነገር ለማድረግ impossible ያደርገዋል። so always just you have to go, this is not about me, this is about አገር, this is about the collective እያልን ካላሰብን የራሳችን ጉዳይ ካደረግነው ጨርሻለሁ።
ኢዜማ ምን አይነት ፓርቲ ቢሆን ነው ይህንን ለማሳካት አስተዋጽኦ ማድረግ የሚችለው? ይሄ ያስቀመጥናቸውን ነገሮች ለማሳካት ይሄንን ነው እንግዲህ በሚቀጥለው ሳምንት መወያየት ያለብን። ምንድነን ሪሊ ይሄ ዲስከስ እናደርገው በነበረው አይነት ያለ ኮምፕሌክስ የሆነ የፖለቲካ ኢንቫይሮንመንትን እየቀዘፍን የምንሄድ ነን ወይንስ ዝም ብለን እንደው እርስ በርስ እንትን እያደረግን? አሁን አንዳንድ ጊዜ ብዙ ጊዜ ሁላችሁም ታዩታላችሁ የማድ ቤት እንትን ነው የሚመስለው የምንሰራው ስራ፣ ዝም ብሎ ወሬ ስናወራ ስናቦካ ምናምን ነው የምንውለው ብዙዎቻችሁ። እንደዛ ሆኖ ፖለቲካ ማድረግ አይቻልም። ስለዚህ ኢዜማን ሪሊ ለዚህ አገር ፖለቲካ ዲፋይንድ ዘ ዌይ አይ ዲፋይንድ ብሮድሊ የአገርን ኢንትረስት ለማስጠበቅ የሚችል ፖለቲካ እንዲመጣ ለማገዝ ከሆነ then the way we behave in our politics has to fundamentally change.